እንዲህ አለ ቴዲ ሲቀኝ ዳስጣል ልቤ ለውስጤ ሐዘን ደርሶ ሰው አይችልህ ደርሶ ዳስጣል ልቤ ለውስጤ ሐዘን ደርሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሂዶ ይላል። ለካ እንዲህ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ዳስጣል 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 አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ ምሰሶው ጠመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ህመሙ ሲቃውን ገለጠው። የህመሙን ስሜት አለማናት አደገች ተመነደገች ምናምን የሚለው ጫወታቸውን ተከናነቡት አለና አገር እጃችን ላይ ስትሞት እንዴት ቆመን እናያለን የሚለውን ህመም ገለጠው። ቀጠለ ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው አገር ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት አለ። ውሰድና ይህንን ከአማራ ስንኝ ጋር አገናኘው። የፈተለው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ ይልሃል አማራ። ተመልከት። የፈተለው እሱ ማን ነው? የሸመነው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ። ይህንን እዚህ ጋር አላገኘሁ። ባሳደገኝ ቀዬ ባደግኩበት መንገድ ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት አስምርበት ይሁን ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬ ላንሳት። አያቶችህን ይሁን የአያቶችህን አንደበት ነው የተቀኘል የነገረ የቅድመ አያቶችህ የአያቶችን አንደበት ነው አሁን ያለል። ቀና ቢል ቴዎድሮስ የሚለውን ቀና ቢል ልጅ ኢያሱ የሚለውን ቀና ቢል ንጉሥ ሚካኤል ቀና ቢል አባ ኮስትር የሚናገረውን ቀና ቢል እነ ገብርዬ የሚናገሩትን ቀና ቢሉ ምኒልክ የሚሉትን ቀና ቢሉ ጃንሆይ የሚናገሩትን ቀና ቢሉ እነ ሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄንም ይሰማቸው።